በዚህ ቪዲዮ ይዤላችሁ የመጣው ስለ ፍሊባንሴሪን ነው። ፍሊባንሴሪን ማለት የሴቶች ቪያግራ ልንለው እንችላለን። ቪያግራ አይደለም፣ የዛ ምድብ ውስጥም አይደለም። ነገር ግን የሴቶችን የግንኙነት ወይም ደግሞ የወሲብ ፍላጎት ከፍ የሚያደርግ እርካታም እንደዚሁ የሚጨምር እንደዚሁ ደግሞ ከእርካታ መውረድ ጋር የሚመጡ ዲስትረሶችን የሚቀንስ መድኃኒት ነው ማለት ነው። ይሄ መድኃኒት ከ2015 ጀምሮ በአሜሪካው ኤፍዲኤ አፕሩቭድ ሆኗል ወይም ደግሞ በገበያ ላይ ውሏል ማለት ነው። በብራንድ ስሙ አዲ ይባላል። ይሄ እንግዲህ ለሴቶቹ አማራጭ ሆኖ የመጣ መድኃኒት ነው ማለት ነው። አፕሩቭድ የሆነውም ለሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር ለሚባለው ነው። ማለትም ሴቶች የወሲብ ፍላጎት ሲያጡ ለነሱ የሚወሰድ መድኃኒት ነው ማለት ነው። ይሄ መድኃኒት እድሜያቸው ከእርጠት ወይም ደግሞ የወር አበባ ማየት ማቆም በፊት ላሉ ሴቶች ወይም ለወጣት ሴቶች ማለት ለወጣት ኢኔሴንስ ያው ላላረጡ ሴቶች የአፕሩቭ የተደረገ ነው ማለት ነው። እንግዲህ ይሄ ምንድነው የሚሰራው? ያው ዘ ቤስት ሴክስ ኦርጋን የሚባለው እንደሚታወቀው አንጎላችን ነው። አንጎል ላይ ነው የሚሰራው። አንጎል ላይ ሴሮቶኒን፣ ዶፓሚን እና ኤፒኔፍሪን የተባሉ ንጥረ ነገሮችን ባላንስ በማድረግ እነሱን ሬጉሌት በማድረግ ነው እንግዲህ የሴክስ ፍላጎት እንደዚሁም እርካታም ከፍ የሚያደርገው ሴቶች ላይ ማለት ነው። እንግዲህ ይሄ መድኃኒት የሚወሰደው ወይም ኢፌክቲቭ የሚሆነው ቢያንስ 2 ወር ከተወሰደ ነው ማለት ነው። አንዳንድ ሴቶች 4 ሳምንት ወስደው ወይ 1 ወር ወስደውም በጣም ለውጥ አግኝተውበታል። ነገር ግን በብዛት ብዙ ሴቶች ለውጥ የሚያመጡት በተከታታይ ለ4 ወር ለ2 ወር ሲወስዱት ነው ማለት ነው። ወይም ለ8 ሳምንት ነው ማለት ነው። እንግዲህ ይሄ መድኃኒት እንደ ማንኛውም መድኃኒት ሳይድ ኢፌክት ይኖረዋል ማለት ነው። አብዛኛው ሰው ሳይድ ኢፌክቱ አይኖረውም። የተወሰኑ ሰዎች ግን ሳይድ ኢፌክቱ ሊኖራቸው ይችላል ማለት ነው። ሳይድ ኢፌክቶቹ ምን ያካትታሉ? አንደኛው ጭንቅላት መጮህ፣ ዲዚነስ የምንለው ማዞር አይነት ስሜት ሊሰማቸው ይችላል። እንቅልፍ ሊላቸው ይችላል። ድካም ሊኖር ይችላል። አንዳንድ ሰዎች ያው ጨጓራም ሊነካባቸው ይችላል። አንዳንድ ሰዎች ደግሞ እንቅልፍ እንዳይወስዳቸው ሊያደርግ ይችላል። ድካም የተወሰነ ሊኖረው ይችላል ማለት ነው። ይሄ እነዚህ ምልክቶች አብዛኞቹ ሴቶች ላይ የሚከሰቱ ነገሮች አይደሉም። ነገር ግን ከተከሰቱ 13 በመቶ መድኃኒቱን እንዲያቋርጡት የሚያደርጉት ምክንያቶች ነው ማለት ነው። ከጀመሩት እንግዲህ ይህንን መድኃኒት ከሚወስዱ 87 በመቶ ያክል ይቀጥሉታል ማለት ነው። ምክንያቱም ለውጥ አግኝተውበት ማለት ነው። እንግዲህ ይሄ መድኃኒት ነው እንግዲህ ብዙ ወንዶች በውስጥ መስመር እንደገና ሴቶችም አንዳንድ ሴቶች የሴቶችን ፍላጎት እንዴት መጨመር እንችላለን ያላችሁ ይህንን እንግዲህ ከውጭ ሀገር ውስጥም ካለ ፈለጋችሁ ይህን መድኃኒት ፍሊባንሴሪን ነው የሚባለው ጽሑፍ ላይ ከላይ ጻፍኩት ማለት ነው። እሱን መጠቀም ትችላላችሁ። ወይም ደግሞ የብራንድ ስሙም አዲ ይባላል። ADDYE ማለት ነው። ስለዚህ መጠቀም ትችላላችሁ ለማለት ነው። ዳፖክሲቲን የሚባል መድኃኒት አለ። ይሄ ያው ለፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ ለመጨረስ በሐኪም የሚታዘዝ መድኃኒት ነው ማለት ነው። ይሄ መድኃኒት ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ የሚባሉ የመድኃኒት ዝርያዎች ውስጥ ይመደባል። ምንድነው የሚያደርገው? ያው ተብሎ የሚታሰበው ፕሪማቹር ኢጃኩሌሽን ቶሎ መጨረስ የሚመጣው ሰውነታችን ላይ ሴሮቶኒን የተባለ ንጥረ ነገር ሲያንስ ነው ቁጥጥር ማድረግ የሚያቀተን ተብሎ ስለሚታሰብ ሴሮቶኒን በሰውነታችን እንዲጨምር በማድረግ ዲሌይ ማድረግ ይቻላል ወይም ደግሞ ቶሎ መጨረስን ማቆየት ይቻላል። ለዛ የሚታዘዝ መድኃኒት ነው። ትክክለኛ ስሙ ዳፖክሲቲን ነው የሚባለው። በ30 ሚሊግራም ታብሌት ተዘጋጅቶ የቀረበ ነው። ይሄን እንግዲህ በሎንግ ድራይቭ በሚል ሎንግ ራይድ ሳይሆን ሎንግ ድራይቭ በሚል በብዛት ሊኖር ይችላል። ስለዚህ ሎንግ ድራይቭ ብለህ ጠይቅ ልታገኝ ትችላለህ። ነገር ግን ማወቅ ያለብህ እኔ ፋርማሲስት አይደለሁም፣ እኔ ሐኪም ነኝ። ስለዚህ እናዛለን እንጂ መድኃኒት የሚይዙት ፋርማሲስቶች ናቸው። ምናልባት ፋርማሲስቶች ይህንን እየሰሙ ካለ ኮሜንት ላይ ዳፖክሲቲን የሚለው ዋና ስሙ መጻፍም ያለበት ፕሪስክሪፕሽንም በጄኔሪክ ስም ነው፣ በብራንድ ስም እንዲጻፍ አንፈልግም። ስለዚህ ዳፖክሲቲን 30 ሚሊግራም ታብሌት ከ4 ሰዓት
ስመረቅን ሁለቱም ፍሬዎች ያመኛል ብሏል ጠያቂያችን። ይሄ በብዛት የሚከሰተው እንዴት መሰላችሁ? ስሜታችሁ በሚነቃቃበት ጊዜና መጨረስ ሳትችሉ ስቀሩ፣ በተለያየ ምክንያት ሰው አቋርጣችሁ ሊሆን ይችላል፣ ወይም ዝግጁ ሳትሆኑ ቀርታችሁ፣ ነገር ግን ስሜት ውስጥ ገብታችሁ ስሜታችሁ በኃይለኛው መጥቶ ነገር ግን ሲቋረጥ ይሄ ነገር ይፈጠራል። ብዙ ጊዜ ጫት በሚቁሙ ሰዎች ይሄ ደግሞ ይከሰታል። ምክንያቱም ጫት ብዙ ወንዶችን ስሜታቸውን ከፍ ያደርጋል። ስሜት ከፍ በሚልበት ጊዜ ወደዛ ወደ ብልት የሚሄደው ወደ ፍሬዎች የሚሄደው የደም ፍሰት በጣም ይጨምራል ማለት ነው። ያንን ግንኙነት ሲደረግ ያ ደም ተመልሶ ስሜት አይኖረውም፣ ህመም አይኖረውም ማለት ነው። ነገር ግን ደሙ ሄዶ ግንኙነት ሳይደረግ ከቀረ እስኪመለስ ድረስ በጣም የሚያማቸው ወንዶች አሉ። ይህንን ብሉ ቦል ወይም ደግሞ ኢፒዲዲማል ሃይፐርቴንሽን እንለዋለን ማለት ነው። የሚፈጠረውም እንደነገርኳችሁ ስሜት በከፍተኛ ሁኔታ ሞቅ ብሎ ነገር ግን የማይጨርስበት ሁኔታ ላይ ስሜት ተነቃቅቶ ግንኙነት ካላደረግኩ ያመኛል። በቲፒካል የሚሆነው ይሄ ነው ማለት ነው። ይሄ እንግዲህ ብሉ ቦልስ ነው ማለት ነው። ብዙ የሚያሳስብ ነገር አይደለም። በጣም ቀላል ነገር ነው። ምንም ጤናችሁ ላይ ችግር የሚፈጥረው ነገር የለም ከህመሙ ውጪ። ህመሙ ግን ብዙ ወንዶችን ይረብሻቸዋል። እዚህ አካባቢ በጣም ሊረብሻቸው ይችላል። ከፍቅረኛቸው ከጓደኛቸው ተገናኝተው ወደ መጨረሻው የማይሄዱበት ሁኔታ ላይ ሲሆኑ ስሜታቸው ተነቃቅተው ሲመለሱ በጣም የሚያማቸው ወንዶች አሉ። ይህን ብሉ ቦል ነው የምንለው ብያቸዋለሁ። 5 መፍትሄዎችን ለዚህ ማድረግ ትችላላችሁ። አንደኛው ነገር ባለትዳር ከሆናችሁ ፍቅረኛ ካለቻችሁ ግንኙነት ላይ የምታረጉ ከሆነ ግንኙነት ስታረጉ የሚጠፋ ነው። ስለዚህ ኢጃኩሌሽን ኩዊከስት ወይ ነው፣ በጣም ቀላሉ መንገድ። ያ አጋጣሚው ላለላችሁ ተፈጠረላችሁ ያ ጥሩ ነው ማለት ነው። ሁለተኛው ነገር ኤክሰርሳይዝ፣ ቀለል ያለ ኤክሰርሳይዝ ማድረግ። ለምሳሌ ወክ ማድረግ ሊሆን ይችላል። ውሃ ጠጥታችሁ 5 ደቂቃ 2 ደቂቃ ወክ ብታረጉ እስክትመለቱ ድረስ ሊጠፋ ይችላል። በአብዛኛው ለደቂቃዎች ነው የሚቆየው። ለአንዳንድ ሰው እስከ 30 ደቂቃ ሊቆይበት ይችላል ማለት ነው። ነገር ግን ወክ አርጋችሁ ውሃ ጠጥታችሁ ወክ አርጋችሁ ስትመለሱ በአብዛኛው ይጠፋል ማለት ነው። በሶስተኛ ደረጃ ደግሞ በጣም ባሰካለና ካልተሻላችሁ ቀዝቃዛ ወይም በበረዶ ሆኖ በጨርቅ የተጠቀለለ ኮልድ ኮምፕረስ የምንለው ማለት ነው ፍሬዎቹ አካባቢ፣ እሱም በቀዝቃዛ ወይም በበረዶ ጨርቅ ጠቅላላችሁበት ኦፍኮርስ ማድረግ ማለት ነው። እሱም የደም ፍሰቱን ስለሚቀንሰው ህመሙ እንዲቀንስ ያደርጋል ማለት ነው። ከዛ በአራተኛ ደረጃ መጠበቅ ነው። በራሱ ጊዜ የሚሄድ ችግር ስለሆነ ትንሽ ጠበቃችሁ ታገሳችሁት ይጠፋል ማለት ነው። በመጨረሻም ይሄን አድርጋችሁ ካልተሻለ ግን ፓራስታሞል መውሰድ ይቻላል። ለሁሉም ግን መጀመሪያ ማጨርሱት ነገር ውስጥ ከመሰላችሁ በጣም ከመነቃቃታችሁ በፊት ማቋረጥና ነገሩ አለማስኬድ ጥሩ ነው ማለት ነው። እዚህ ቪዲዮ ስለ ስፐርም ቁጥር እንቅስቃሴና እንደዚሁም ቅርጹን እና ለማስረገዝ ብቁ ሆኖ እንዲመረት የሚያደርጉ ቴክኒኮችን እረዳችኋለሁ። እስከ መጨረሻው ተከታተሉ። መጀመሪያው ማጨስን መተው ነው። ማጨስ ስፐርም ኳሊቲን ጥራትን ይቀንሳል። ስለዚህ ማጨስ ካቆማችሁ በ3 ወር በኋላ ግን ኢፌክቱ ይቀለበሳል። ስለዚህ ማጨስ ማቆም ነው። ሁለተኛ ከባድ መጠጥ ሁልጊዜ መጠጣት መጥፎ ነው። ይሄም እንደዚሁ እንደማጨሱ ተጽዕኖ ያሳድራል። እሱም እንደዚሁ ከተዋችሁት የሚስተካከል ነው። ለመስተካከል 3 ወር ይፈጅበታል። የ3 ወር አንድ የዘር ፍሬ የሚመረትበት ጊዜ ስለሆነ ማለት ነው። የአባለዘር በሽታዎች ካሉ በጊዜ መታከም ነው። አለበለዚያ ኢፒዲዲሚስ የተባለ ዘርፍ ማስተላለፊያ ቱቦ ላይ ጫና ችግር በመፍጠር ስፐርም ላይ ጫና ይፈጥራሉ። ስለዚህ እነሱንም በጊዜ መታከም ነው። እንደገና በፕላስቲክ ያሉ ውሃ የምንጠቀመው ፕላስቲክ ለረጅም ጊዜ ፀሐይ ላይ ሲሆን ቢስፌኖል የተባለ መርዛማ ነገር በውስጡ ይይዛል። ልክ እንደ ጸረ አረም ማለት ነው። ይሄንንም በጥንቃቄ መጠቀም ያስፈልጋል። ቀዝቃዛ ቦታ ላይ ማድረግ ቢቻል በግላስ ቢሆን ጥሩ ነው። ካልሆነ ግን ቀዝቃዛ ቦታ ላይ መሆን አለበት። ከዚሁ በተጨማሪ ሶይ የተባሉ የዘይት አይነቶችን በብዛት ያለመጠቀም፣ እሱም እንደዚሁ ከዘር ፈሳሽ ጋር ችግር ስላለው ማለት ነው። በቂ እንቅልፍ ማግኘት ይኖርባቸዋል። በቂ እንቅልፍ ማለት ከ7 እስከ 8 ሰዓት ማለት ነው። በተለይ ከ6 ሰዓት በታች የምተኙ ወንዶች ይሄን ነገር በትኩረት ልታስቡበት ይገባል። ይሄ በጥናት የተረጋገጠ የስፐርም ጥራትን ይቀንሳል ማለት ነው። ቁጥሩን፣ ቅርጹን፣ እንቅስቃሴውን ማለት ነው። ሎው ዶዝ ኤክሰርሳይዝ በየጊዜው በሳምንት ቢያንስ 3 ቀን ቀለል ያለ ኤክሰርሳይዝ ማድረግ አስፈላጊ ነው። ኢንቴንስ ኤክሰርሳይዝ አይመከርም። በተለይ መውለድ ለምትፈልጉ በመጀመሪያው 3 ወር አካባቢ ማለት ነው። ቀለል ያለ ኤክሰርሳይዝ ግን ቴስቶስትሮን ይጨምራል። እንደዚሁ የዘር ፈሳሽ የስፐርም ጥራትን ከሚጨምሩ ነገሮች ነው ማለት ነው።
ከዛ ውጪ ፀሐይ ብርሃን ማግኘት፣ በተለይ በጠዋቱ የፈረቃ ጊዜ በቂ የፀሐይ ብርሃን ማግኘት ቫይታሚን ዲ እንዲጨምር ያደርጋል። እንደዚሁ ቴስቴስትሮን ለመጨመር ይረዳል። ስፐርም ጥራትም እንቅስቃሴና ቁጥሩንም ለመጨመር ይረዳል። በጠዋቱ ክፍለ ጊዜ እንደዚሁ መውሰድ ነው ማለት ነው። በመጨረሻም ሰፕሊመንቶች አሉ። ለዚህ ተብሎ የተዘጋጁ ሰፕሊመንቶች አሉ። ከሐኪማችሁ ጋር በመነጋገር ሰፕሊመንቶችን መውሰድ ነው። ሰላም ጤና ይስጥልኝ። በዚህ ጥያቄያችን ምን አለ? ዶክተር የብልት መጠን ድንግልና ለመውሰድ ማተር ያደርጋል እንደ የሚል ጠየቀ። በዚህ ቪዲዮ ስለ ወንድ ልጅ ብልት የማታውቋቸውን 9 እውነታዎች እነግራችኋለሁ። በተለይ የመጨረሻው በጣም ብዙ ወንዶች ማየት ያለባችሁና ወሳኝ ነገር ነው። እስከ መጨረሻው ተከታተሉ። የመጀመሪያው ምንድነው? ብልት መቆም የሚጀምረው ለአቅመ አዳም ስንደርስ ይመስለዋል ብዙ ሰው። ነገር ግን ብልት በእናት ሆድ ውስጥ እያለ ጽንስ እያለ ራሱ ሊቆም ይችላል። ያንን ፌታል ኢሬክሽን እንለዋለን። ጽንሱ በተለይ በተኛበት ጊዜ ራፒድ አይ ሙቭመንት ስሊፕ የሚባል የእንቅልፍ ፌዝ አለ። በዛ ሰዓት ሊቆም ይችላል። ያም በአልትራሳውንድ አንዳንድ ጊዜ ይታያል ማለት ነው። ስለዚህ መቆም የሚጀምረው ገና ጽንስ ውስጥ እያለ ነው ማለት ነው። ሁለተኛው ደግሞ በጣም በብዛት ሲታመንበት የነበረ ዲባንክድ የሆነ ሚት ወይም ደግሞ እውነት ያልሆነ በሰፊው ሲታመንበት ለረጅም ጊዜ የቆየው የጫማ መጠንና ወይም የእግር መጠንና የብልት መጠን ኮሪሌት ያደርጋል ወይም ይያያዛል ብሎ ብዙ ሰው ያምነ ነበር። ይህም በ2002 በተጠና በብሪቲሽ ጆርናል ኦፍ ዩሮሎጂ ምንም አይነት የእግር ልክና የብልት መጠን እንደማይገናኝ በጥናት ዲስፕሩቭ ተደርጓል ወይም ተረጋግጧል ማለት ነው። በሶስተኛ የምነግራችሁ ደግሞ ሞርኒንግ ውድ ወይም ኖክቹርናል ቱመሰንስ የምንለው ማታ ማታ ወንዶች ጤናማ ከሆኑ ብልታቸው ሌሊት ላይ ከ3 እስከ 5 ጊዜ ይቆማል ወይም ኢሬክት ያደርጋል ማለት ነው። ይሄ የጤናማ ኖርማል ሲሆን ነው ማለት ነው። አንዳንድ ጊዜ ይሄ ከሌለ የስንፈተ ወሲብ ምልክት ሊሆን ይችላል። በተለይ በኖርማል ጊዜ አልቆምም የሚላቸው ማታ ማታ ደግሞ የሚቆም 3 እስከ 4 እስከ 5 ጊዜ ድረስ የሚቆም ከሆነ ምክንያታቸው ሳይኮሎጂካል ሊሆን ይችላል። ወይም ደግሞ ኦርጋኒክ የሆነ የውስጥ ችግር ሳይኖርባቸው ሳይኮሎጂካል ችግር ሲኖርባቸው እንደዛ ሊከሰት ይችላል። ለማንኛውም በየሌሊቱ ከ3 እስከ 5 ጊዜ ኖርማል ብልት ይቆማል ማለት ነው። ከዛ ውጪ በአራተኛ ምነግራችሁ ደግሞ አንዳንድ ጊዜ በጥይት ተመተው ወይም ደግሞ መርዝ ጠጥተው ወይም ደግሞ ራሳቸውን አንቀው የሰቀሉ ወንዶች ላይ ብልት ከሞቱ በኋላም ሊቆም ይችላል። ይሄ የተለያዩ ቲዎሪዎች ተቀምጠዋል። ግን ይሄ ዴዝ ኢሬክሽን የምንለው ወይም አንጀል ላስት የሚባል አለ። እንደዛም ሊያረግ ይችላል፣ ሊቆም ይችላል ሰውየው ከሞተም በኋላ ማለት ነው። አምስተኛው ፋክት ብዙ ጥንቃቄ ትምህርት የምትወስዱበት ነው። ብልት ሊሰበር ይችላል። ቀጥ ብሎ የቆመ ብልት በተለይ ሴቷ ከላይ ሆና ቪገረስ የሆነ ኢንተርኮርስ የሚያደርጉ ከሆነ ወይም ደግሞ ኃይል የበዛበት ግንኙነት የሚያደርጉ ከሆነና እሷ ከላይ ከሆነች ብልት እንደ አጥንት ሊሰበር ይችላል። ያው እንደሚታወቀው በውስጡ አጥንት ባይኖርም ውስጥ ግን ኮርፖራ ካቨርኖሳ የሚባል የሚሰበር አለ። ይሄ በተሰበረበት ጊዜ ከፍተኛ የሆነ ህመም፣ መሀሉ ላይ ማበጥ፣ እንደዚሁ ደግሞ ብልቱ መተኛት ሊያመጣ ይችላል። እንደዚህ በሚሆንበት ጊዜ በጣም በአጣዳፊ ወደ ሐኪም ቤት መሄድ ያስፈልጋል። ማፈር ምንም አያስፈልግም። በጊዜ ከታከመ ስለሚድን ማለት ነው። ካልሆነ ስንፈተ ወሲቡ ቋሚ ይሆንበታል፣ ችግር ይፈጥራል ማለት ነው። አንዳንድ ጊዜ ኢሬክት ካረገም ከአልጋ ሲወድቁ አንዳንድ ወንዶች ሪፖርቶች አሉ የተሰበረባቸው ማለት ነው። ስለዚህ ብልት ሊሰበር ይችላል። ከተሰበረ በጣም አጣዳፊ ሰርጂካል ኢመርጀንሲ የሚባል ነው። በፍጥነት መታከም ያለበት ነገር ነው ማለት ነው። ከዛ ውጪ ሰባተኛ ምነግራችሁ ደግሞ ብዙ ወንዶች አክቹዋሊ 1/3 ወንዶች ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ ያስቸግራቸዋል። ይሄ የሚሆነው አብዛኛውን ኢጃኩሌሽን ወይም ደግሞ የዘር ፈሳሽ መልቀቅን የሚቆጣጠረው ስፓይናል ኮርዳችን ነው። ስፓይናል ኮርድ ደግሞ በእኛ ቁጥጥር አይደለም፣ በአእምሮ የሚሆን ነገር ቁጥጥር አለው። ነገር ግን ኢጃኩሌሽን በአብዛኛው በስፓይናል ኮርድ ስለሆነ ነው። ነገር ግን የተወሰነ የአእምሮም ተጽዕኖ አለበት። ለዛም ነው
ዲስትራክሽን ቴክኒክ ወይም ደግሞ ራስን ወደ ሌላ ነገር ማዘናጋት የተወሰነ ሊያቆይ የሚችለው ለዛ ነው። የተወሰነ አለው ከላይ፣ በአብዛኛው ግን ከስፓይናል ኮርድ ወይም ህብለሰረሰር ጋር የተገናኘ ስለሆነ ከቁጥጥር ውጭ ቶሎ ሊጨርሱ ይችላሉ ማለት ነው። ከዛ ውጭ ፔናይል ኢሬክሽኖች ወይም ደግሞ አንድ ብልት ሲቆም ብዙ ሰው ወደ ላይ ቀጣይ ሊል ይችላል፣ ወይም ደግሞ ወደ መሀል ቀጣይ ሊል ይችላል። ይሄ ሁሉ የተለያየ ሊሆን ይችላል። ኖርማል ሆኖ አንዳንዱ እንደዚህ ሊል ይችላል፣ ወደ ታች ትንሽ ሊል ይችላል፣ ኖርማል ነው። ቀጥ ሊል ይችላል፣ ስትሬት ሊሆን ይችላል፣ ኖርማል ነው። ወደ ላይም ሊል ይችላል። ወደ ጎንና ጎንም 30 ዲግሪ ኖርማል ነው ማለት ነው። ስለዚህ አንዳንድ ወንዶች ይጨናነቃሉ ወደ ታች ትንሽ ብለዋል ብለው ማለት ነው። አንዳንዶቹ ደግሞ ወደ ጎንም ትንሽ ካለ ይጨናነቃሉ። የተወሰነ ቫሪዬሽን፣ ይሄ ሁሉ ኖርማል ነው። በየትኛውም አቅጣጫ ሊሆን ይችላል። ወደ ላይ ሊል ይችላል፣ ወደ ጎን ሊል ይችላል፣ ወደዚህ ሊል ይችላል። በተለይ ግን ወደ ጎን ሲሆን 30 ዲግሪ መብለጥ የለበትም እንጂ እስከዛ ድረስ ኖርማል ነው ማለት ነው። ከዛ ከበለጠ ግን ብትታዩት መልካም ነው ማለት ነው። ከዛ ውጪ ብልት ሲቆምና ሲተኛ ኮርሌት አያደርግም። ወይም ደግሞ ለአንድን ሰው ሎከር ሩም ላይ ወይም ልብስ ሲቀይር፣ ሻወር ቤት፣ ብዙ ቦታ ራቁቱ አይታችሁት ተለቅ ያለ ብልት ብታዩ ሲቆም በጣም ትልቅ ነው ብላችሁ ደግሞ እንዳደመጥሙ። ምክንያቱም አንዳንድ ሰዎች ዛያርኮል ሾወርስ ማሳየት በተኛበት ትልቅ ይሆናል፣ ሲቆም ይቀንሳል። አንዳንድ ሰው ደግሞ በተኛበት ትንሽ ይሆንና ሲቆም ይተልቃል። ስለዚህ እነዚህ ምን ይባላሉ? ግሮወርስ ኤንድ ሾወርስ ይባላሉ። ሾወርስ በተኛበት ትልቅ ይሆናል፣ ሲቆም ያ አነስ ሊል ይችላል። ሁሉም ይሆናል ማለት አይደለም። ግሮወርስ የሚባሉት ደግሞ ሲተኛ በጣም ትንሽ ነው፣ ሲቆም ግን ተለቅ ይላል ማለት ነው። ስለዚህ አንድ ሰው ዝም ብላችሁ ስላያችሁት ትልቅ ይኖራል የሚለውን ድምዳሜ አያስፈልግም ማለት ነው። ስለዚህ ይሄ 8ኛው ነው። 9ኛው ግን የጠያቂያችን ነው። የብልት መጠን ድንግልናን ለመውሰድ ማተር ያደርጋል ወይ የሚለው ነው። አያደርግም። ምክንያቱም ቨርጂኒቲ ድንግልና ወይም ሃይመን የምንለው ከኢንተሮይተስ ወይም ከቫጃይና መግቢያ በ1 ወይም በ2 ሴንቲሜትር ርቀት ነው ያለው። በጣም ትንሽ የተባለ ብልት ራሱ ማይክሮፒነስ የሚባል ብልት 7 ሴንቲሜትር ይተልቃል። ስለዚህ ድንግልና ለመውሰድ የብልት መጠን ማተር አያደርገውም። ማንኛውም ስሞል ትንሽ የተባለ ብልት ድንግልና ሊወስድ ይችላል። ለዛሬ ይሄን ይመስላል። ለብዙ ሰዎች ይጠቅማል ብዬ ስላሰብኩ ሼር ብታረጉላቸው ጥሩ ነው።